እናንተ ማቤክና ሲስቱ ካነን አንድ ጥያቄ እንደተለመደው ይዘመተናል። ታክሲ ውስጥ ለራሳችሁ ብቻ የሚሆን ብር ይዛችሁ ግን የምታውቁት ሰው አብሯችሁ ቢገባ መንገድ ላይ ወር ሳንቲም ብቻ የምታውቁት ሰው ቢገባና ለራሳችሁ ብቻ የሚሆን ብር ነው ያዛችሁት፣ ምን ታደርጋላችሁ? የራሳችሁን ትከፍላላችሁ በሼም ወይስ ትደበቃላችሁ? እኛ ብዙ ጊዜ ነው የሚያጋጥመን እንደዚህ አይነት ነገርና እኔ አልሰማም። አሁን ማለት ጀምሬያለሁ። ታክሲ ዞር ነው ሁሌ የታክሲ ወይ እስኪ ከፍሉልኝ ጠብቃለሁ፣ በቃ ቆይ እሰጣለሁ እያልኩ ረዳቱን ወይ ደግሞ የራሴን ከፍላለሁ። በቃ ምንም አይሞት በዚህ በ50 ብርና ምናምን በሚከፈልበት ይዘው ካለኝ እስቲ ሰውን ጠይቅ። ሞርደም አጋጣሚ ሌሎች ሰዎች ጋር ስለሚደርስ እርግጠኛ ነኝ ሰው ጠይቅ። ራንደም ስልክ እንደተለመደው 09 እሺ 12 እሺ 55 22 ሙላው ከዛ መጨረሻ ምንድነው? ምን ይሁን ወንድ ቢሆን አሪፍ ነው። ተዘጋ። እሺ ድጋሚ ሌላ 13 ቤት 13 ታክሲ 54 68 ነገር ወንድ ቢሆን አሪፍ ነው። ሄሎ ሰላም ነው? እንዴት ነው? አለን ይመስገን። አንድ ጥያቄ ላስቸግሮት ነበር የደወልኩት። እኔ እንኳን አንተዋወቅም፣ ግን ጥያቄ ላስቸግሮት ነበረ። እኮ እኔ ዝም ብዬ ነው የደወልኩትና አጋጣሚ ታክሲ ላይ ገብቼ የራሴን የምከፍለው ነበር ያስኩትና የማውቀው ሰው ደግሞ ገባ እዛ ታክሲ ላይ እና አሁን የኔን ብቻ ነው መክፈል ያለብኝ። ግራ ገባኝ። እኔ ዝም ብዬ ቁጥር ስደውል ነው እርሶ ጋር የገባው። አሁን ምክር ፈልጌ ነው። የራሴን ብቻ ልክፈል ወይስ እነሱ እስኪከፍሉ ልጠብቅ? ምንድን ነው ማድረግ ያለብኝ? እኮ ይሄ እንደ ሰውኛ አስተያየት ነው። አሁን እኔ ብቻዬን ዲሳይድ ማድረግ ስለከበደኝ ነው አሁን ደውዬ እንደዚህ ጥያቄ መጠየቅ የፈለግኩት። እኮ ዝም ብዬ ነው እኔ አሁን ራንደም ዝም ብዬ ደውዬ ሰው እንደዚህ አስተያየት መጠየቅ ፈለግኩኝና አሁን የምትችሉ ከሆነ አስተያየት ምንድነው እናንተ ብትሆኑ የምታደርጉት? እሱን አስተያየት ተቀብሎ ምላሽ ለመስጠት በሚዲያ አካል አሳልፍ እንጂ ወይም ለመለስ ይችላል። እሺ እንግዲህ ምንም ማድረግ አልችልም። እሺ ያው ፈቃደኛ አልሆኑም። ሶ እንግዲህ ቀላል እኮ ሲምፕል ነው እኮ በቃ። አዎ እንደዚህ አርክ ምናምን እኔው እናንተ ብትሆኑ ምንድነው የምታረጉት? ነገሩ እነሱ አልነገረንም፣ እናንተ ነገሩ ተጠቃሚ አይደለም። በቃ እንደዛ ነው ትራፊክ አይደለም ነው ያለን። አጋጥሞት አያውቅም ወይ እንደዚህ አይነት ነገር? ስለዚህ ያው ብለን እናስበው። ለማንኛውም እናንተ የእናንተን ሀሳብ ኮሜንት ላይ ጻፉልን። ይመቻችሁ።